ሰላም ጤና ይስጥልኝ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ ዩቲዩብ ይዞት ስለመጣው አዲስ ህግና መመሪያ በዝርዝር እንነጋገራለን። ይህ ህግ ለኛ ለቪዲዮ ሰሪዎች ሆነ ለተመልካቾች ትልቅ ተጽዕኖ ያለው በመሆኑ የቻናላችን ደህንነት እንዳይጎዳ እስከ መጨረሻው ተከታተሉኝ። ዩቲዩብ በቅርብ ያወጣቸው አዳዲስ መረጃዎች በዋናነት የሚከተሉትን ነጥቦችን ያተኩራል። የመጀመሪያው የኤአይ እና የሰው ሰራሽ ምስሎችን አጠቃቀም። ማንኛውም በኤአይ የተሰራ ወይም የተቀናበረ ቪዲዮ ከእውነተኛው ህይወት ጋር የሚመሳሰል ከሆነ የተቀናበረ ነው የሚል ምልክት ማድረግ ግዴታ ይሆናል። ይህ ሳያደርጉ መልቀቅ ቪዲዮውን እንዲወገድ ወይንም ከገቢ ማግኛ ፕሮግራም ሞኔታይዜሽን እንዲታገድ ሊያደርግ ይችላል። ሁለተኛው የቅሬታና የቪዲዮ ማስወገድ ህጎች። ሌሎች ይዘት ያለ ፍቃድ መጠቀምና በተመለከቱት ህጎች የበለጠ ጠንክሯል። በተለይ የተሳሳቱ መረጃዎችን የሚያሰራጩ ወይንም የሰዎችን ደህንነት አደጋ ላይ የሚጥሉ ይዘቶች ያለምንም ቅድመ ማስጠንቀቂያ ሊወገዱ ይችላሉ። ሁለተኛ የገቢ ማግኛ መስፈርቶች ማሻሻያ። የዩቲዩብ አጋርነት ፕሮግራም አዳዲስ ህጎች በህፃናት ይዘትና ድግግሞች ባላቸው ቪዲዮዎች ላይ ጥብቅ ቁጥጥር ያደርጋል። በአጠቃላይ እነዚህ አዳዲስ ህጎች የፕላትፎርሙን ጥራትና ደህንነት ለመጠበቅ የወጡ ናቸው። ስለዚህ ማንኛውም ቪዲዮ ከመልቀቃችሁ በፊት እነዚህ መስፈርቶችን ማሟላታቸው እርግጠኛ ይሁኑ። ሌላውና ተጨማሪው ደግሞ የዎች ሀወር መስፈርት ወደ 8000 ከፍ መደረጉ ነው። ከዩቲዩብ ገቢ ለማግኘት የሚጠየቀው መስፈርት በሁለት እጥፍ ከፍ እንዲል መደረጉን የዩቲዩብ ፓርትነር ፕሮግራም መስፈርት በሁለት እጥፍ ማሳደጉን አሳውቋል። እንደ ኢሮፓያን አቆጣጠር ፌብሩዋሪ 1 2027 ጀምሮ ተግባራዊ የሚሆነው በዚህ አዲስ መመሪያ መሰረት አዳዲስ ፈጣሪዎች በዩቲዩብ ፓርትነር ፕሮግራም ተቀብለው ገቢ ማግኘትን ለመጀመር ረጃጅም ቪዲዮዎች ላለፉት 12 ወራት 8000 የታዩ ዎች ሀወሮች ማሟላት ይኖርባቸዋል። ይህ ቀደም ሲል ከነበረው 4000 ሰዓታት በሁለት እጥፍ ያደገ ሆኖ አግኝተነዋል። በአጭር ቪዲዮዎች በኩል ማመልከት የሚፈልጉ ደግሞ ባለፉት 90 ቀናት ውስጥ 20 ቢሊዮን የታዩ እይታዎች ማሳካት ይኖርባቸዋል። ይህ ከዚህ ቀደም ከነበረው 10 ቢሊዮን እይታ በሁለት እጥፍ ጨምሯል። ለውጡ ከፈረንጆች 2018 ወዲህ በዩቲዩብ የገቢ አስተዳደር ደንብ ላይ የተደረገ ትልቁ የማሻሻያ ሆኖ ተገኝቷል። በተጨማሪ ቀደም ሲል በፕሮግራም ላይ ያሉ አጫጭር ይዘት ፈጣሪዎች የገቢ ክፍያቸውን ለማስቀጠል በየ90 ቀናት ውስጥ 10 ሚሊዮን እይታዎችን ጠብቀው መቀጠል እንዳለባቸው ተገልጿል። አዲስ ተጨማሪ ህግ የሌለው የ1000 ተከታዮች መስፈርት ለውጥ አልተደረገበትም። ሌሎቹ ግን እንዳሳወቅኳችሁ የተለያዩ ለውጦች አሉ። እነሱም በመከታተልና መጠበቅ ይቻላል። ስለ አዲሱ ህግ ያላችሁ አስተያየት ወይም ጥያቄ ከታች ኮሜንት ላይ ጻፉልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደውሉ ምልክቱን ይጫሉ። ለዛሬ የነበረ መረጃ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ደህና ሆኖ